ሰላም ጤና ይስጥልኝ እንደምናላችሁ ልዩ ነኝ። ዛሬም በጠቃሚ ቪዲዮ ተመልሻለሁኝ። በቪዲዮ ርዕስ ላይ እንዳያችሁት ለዚህ ሳምንት ለጨረስ ነው ማለት ነው የቋጠርኩትን ምግብ ነው ለማካፈላችሁ። በሽምብራ የሰራሁት ከሪ ነው። ቀላል ነው፣ በጣም ነው የሚጣፍጠው። እንደምትወዱት እንደምትጠቀሙበትም ተስፋ አረጋለሁ። አሁን ካለንበት ጊዜ ጋር ደግሞ ይሄዳል በሚል ላካፍላችሁ መጥቻለሁ። የሚያስፈልገን አትክልት የተጠቀምኩት ብሮኮሊ ነው፣ ሩዝ ማባያ፣ ከሪውን ደግሞ ምሰራው በሽምብራ ዱቤ ማለት ነው በተቀቀለ፣ ከዛ ኮኮናት ነው፣ ሽንኩርት፣ ነጭ ሽንኩርት፣ ቅመም ደግሞ ቲኬ መሳላና እርድ ተጠቅሜያለሁኝ። ባስማቲ ሩዝ ስለተጠቀምኩኝ አንድ 30 ደቂቃ ዘፈዝፈዋለሁ እንደምታዩት በውሃ ውስጥ ማለት ነው፣ ቀዝቃዛ ውሃ። ከዛ ደግሞ ብሮኮሊውን ነው ያዘጋጀሁት። ዘይት፣ ጨው፣ ነጭ ሽንኩርት አርጌ ቀመመዋለሁኝ። እናንተ የተለያየ ቅመም መጨመር ትችላላችሁ። ሮዝመሪን ብታረጉበት በጣም ቆንጆ ይሆናል። እንደምታዩት አዋህድና ፓትራ ላይ አረጋዋለሁ ማለት ነው። ከዛ ኦቨን ውስጥ በ200 ዲግሪ ሴልሺየስ ለ20 ደቂቃ በስለዋለሁ። እስኪ በስል ድረስ ከሪውን እሰራለሁ ማለት ነው። ሽንኩርት በመክተፍ ጀምሬያለሁ። የጋለ ዘይት ላይ ጨምራለሁ እንደምታዩት። ከዛ ትንሽ ሶቴ ካረኩት በኋላ ነጭ ሽንኩርት፣ ከዛ ደግሞ ዝንጅብል ጨምርና አንድ ላይ በደንብ አደባልቀዋለሁ ማለት ነው። ትንሽ ሲበስልልኝ ሽንኩርቱ በመቀጠል ደግሞ ዱቤውን አረጋዋለሁ ማለት ነው። ከዛ ቅመማ ቅመሞችን ጨምራለሁ። እርድና ቲኬ መሳላ ነው የተጠቀምኩት። ቲኬ መሳላ በህንድ የታወቀ በጣም የብዙ ቅመሞች ውህድ ነው። ብዙ ነገር አለው። ቅርንፉድ፣ ቀረፋ፣ ከሙን አለው። እናንተ ይክልላችሁ ቅመም ማዘጋጀት ካልቻላችሁ ኮራሪማ፣ ከሙን መጠቀም ትችላላችሁ። ከዛ አንድ ላይ ቅመሙን ካዋሃድኩት በኋላ ኮኮናት ወተቱን ነው የጨመርኩት ማለት ነው። ከዛ እንደምታዩት ትንሽ ውሃ መጨመርበታለሁኝ። አንድ ላይ አንተካትከዋለሁ ማለት ነው። እስከዛ ድረስ ደግሞ ሩዜን ቀቀልኩኝ ማለት ነው። ከዛ እንደዚህ ደርሶ ምሳቃ ውስጥ እንደዚህ በሚል መልኩ ጨምሬዋለሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ባይ